ማሻአላ ተመልከቱ። የሚያምር ጠገም በሚያምር ከረር ዲዛይኑ በጣም ነው የሚያምረው። በነገራችን ላይ የምትፈልገው ካላችሁ ኮሜንት ላይ ጻፉልኝ፣ ቁጥሬን እልክላችኋለሁ። በውስጥ እናወራለን። የምትፈልጉ ያለቀ ጠገም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እናንተስ እንዴት ናችሁ? እኔ በጣም ሰላም ነኝ። እንዴት ነው እረፍት? ያው አሁን ላይ መዳም ቤት ያሉን ሰዎች ግማሹም እረፍት ይኖረዋል፣ ግማሹም ቢዚ ይሆናል። ለምሳሌ ያው እናት ቤት የሚሰራ ሰው ቢዚ ነው የሚሆነው። ልጆች ይኖራሉ። እናት ቤት የማይሰራ ሰው እኔ አሁን ብዙም ስራ አይኖረኝም እና እንዴት ናችሁ? ደህና ናችሁ ወይ? እንዴት አድርጓችኋል? የመዳም ስራስ? እኔ አልሐምዱሊላህ ሁሉም ሰላም ነው። ዛሬ ማሳያችሁ በነገራችን ላይ ባለፈው አዲስ ዲዛይን አሳያችኋለሁ ብያችሁ ነበርና ዩቲዩብ ላይ ለማሳየት አልተመቸኝም፣ ስልኬ አልተመቸኝም ነበርና በነገራችን ላይ ዩቲዩብ ስሰራ ቪዲዮ ለመስራት በጣም አይመቸኝም። እንደው በዚህ አጋጣሚ የምትሰሙት ይሄንን ቪዲዮ ማለት ነው ለመቀረጽ የሆነ መቀረጫ ነበረና እሱን ገዝቼ ራሱ አልሳካልኛልና እኔ የምሰራበት መንገድ በጣም አሰልች ነው፣ አይመችም። በዛም መስራት ከጀመርኩትኝ በኋላ ተዋለሁ፣ ያደክመኛል፣ አይመቸኝም እንደፈለኩ ለመስራትና ልክ ልሰራ ቪዲዮ ቀርጬ ጀምሬ ተዋለሁ፣ ከዛ ሰራለሁና እስኪ ኢንሻአላህ ያው በእርግጥ ዲዛይኑን ሰርቼዋለሁ ለራሴ፣ ግን ለእናንተ ላይ አላሳየሁም። ኢንሻአላህ አሳያችኋለሁና ዲዛይኑንም ትወዱታላችሁ፣ አሰራሩ እርግጠኛ ነኝ። ያው ከወደዳችሁት ላይክ ኮሜንት አስቀምጡልኝ። ከማሳያችሁ አሰራር የወደዳችሁትን እንዳሳያችሁ የሚፈልጉት ካለ አሳዩን። አውቃለሁ ብዙ ሰዎች ቲክቶክ ላይ ስለቅ ዩቲዩብ ላይ አሳየና ስያ ምናምን እያላችሁ በትህትና ትጠይቁኛላችሁ። አሁን እንደነገርኳችሁ ነው ማለት ይሄን ስሰራ ዩቲዩብ ላይ ይሄን በምሰራበት ዩቲዩብ ላይ ማሳየት እችላለሁ፣ ያው ነው። ላኪን ቪዲዮ ለመስራት አይመቸኝም፣ ስልኬ ይዤ አይመቸኝም። ለዛም ነው ቪዲዮም አልሰራው። ቀለል ያለ መንገድ አሁን ሰዎቹ የሚሰሩበትን መንገድ አላወኩም። ሌሎች አሁን ዩቲዩብ ላይ ቪዲዮ የሚቀርጹት በምን መንገድ የሆነ መንገድ ነበረ ነግረውኝ፣ በዛ መንገድ ስሰራ አልመቻች ገዝቼ ነበር መቀረጫው ማለት ነው። ስልኩን አድርጌ ብቀርጽበት ግን ቅርብ አያደርግልኝም። እናማ እንደዛ ነው። እና አሁን ያው ወሬ ያበዛውባችሁ፣ ወደ ስራው እንሄድ። አዲስ አሳያችኋለሁ ያልኳችሁ አሰራር ይሄ ነው። አያችሁት? ይሄ አሰራር ነው፣ በጣም ነው የሚያምረው። ተመልከቱት። ባይሆን ይሄ ትልቅ ነው። አያችሁት? ይሄ የትሪ ነው፣ በጣም ነው የሚያምረው። ያው በሁለት ኳርደር ስለሆነ ትንሽ የመጫፍጫፉ ላይ ይደብራል። በዛ ብጨርሰው በጣም ቆንጆ ነው ብዬ ነው የማምነው። በአንድ አይነት ክር ያምራል ማለት ነው። አያችሁት? ግን በጣም ነው የሚያምረው። ይሄን ይመስላል። እኔ ጠገም ነው የሰራሁት። ዳንቴሉ በጣም ቀላል ነው። መጨመር መቀነስ ነው። በነገራችን ላይ መጨመር መቀነስ ብቻ ነው እናንተ እንጂ ያን ያህል እንትን አይልባችሁም። ግን ትልቀቱን አያችሁት? ወላሂ ሰፊ ነው። ያውላችሁ ከዛ ከነብ እዚህ ከነብ ነው ማለት ነው። የመሬት ምንጣፍ ነው የሚመስለው አስለን እና ይሄን ይመስላል። እዚህኛው ደግሞ እንደምታዩት በጣም ነው የምታምረው። እቺ የቁርሷ ናት። አያችሁት? በጣም የወደድኩ አስር ናት። እቹትና ቆይኛውን ላንሳው ነው። ለምሳሌ አያችሁት? በጣም ነው የምታምረው አሰራሯ። አያችሁት ወዶች? በጣም ነው የምታምረው። ዋው ማሻአላ ናት። ይሄ ቁርሱ ነው የመጀመሪያው የትሪ ነው ያሳየኋችሁ። ይሄኛው ደግሞ ይሄኛውን አሰራር ታውቁታላችሁ። በነገራችን ላይ እኔ ስራውን በጣም ነው የምወደው፣ ግን ያደክማል። አያችሁ? ይሄ ስራው በጣም ነው የሚያምረው። በተለይ ሲኒ ላይ ስታረጉት ዘርፉም ትልቅ ነው፣ እንትኑም ትልቅ ነው። አያችሁት? በጣም ነው የሚያምረው። ይሄኛው ደግሞ ከዚህ በፊት አሳይቻችኋለሁ። አያችሁት? እቺን አሰራር አሳይቻችኋለሁ። በጣም ቀላል ናት፣ ምርጥ ናት። ለሶፋ ታምራለች።
በነገራችን ላይ ማለት ነው። ለሶፋ በጣም ቆንጆ ናት እና ይሄን ይመስላል። በዚህ አጋጣሚ የዚህን ጠገም የጀበናው ይቀራል። የዚህን ጠገም የምትፈልጉ ልጆች ካላችሁ ይሄን ያለቀ ነው። የጀበናውን ጨርሰዋለሁ። 2 ሰዓትም አይፈጅብኝም። ማዘዝ የምትፈልጉ ልጆች ካላችሁ አናግሩኝ ማለት ነው። ቤትሪው ሰራሃ በጣም ትልቅ ነው። ለራስ ነው የሚሆነው ያኔ ግን ደግሞ ችግር የለምና ይሄን ይመስላል። ዲዛይኑ በጣም ነው የሚያምረው እና ኢንሻአላህ ከዚህ ውስጥ የምፈልጉት አሰራር እንዳሳያችሁ የምፈልጉት አሰራር ካለ አሳውቁኝ ማለት ነው። ይሄን ይመስላል ውዶችዬ እና ላይክ ሼር ማድረግ እንዳትረሱ ቪዲዮን ከወደዳችሁት ኢንሻአላህ። ያው አንዳንድ ጊዜ የሆነ ሰዓት ላይ በጣም የሆነ ነገር ተወዱና በጣም እንትን ትሉታላችሁ ወይ ትንከባከባላችሁ የሆነ የምትወዱት ስራ በጣም አብዝታችሁ ትሰሩትና የሆነ ሰዓት ላይ ደግሞ በጣም ያስጠላችኋል። በቃ አሁን እኔ አንደኛ ቀረጻውም ማቀራረጹም አልተመቸኝም። የመስራት ፍላጎቴን ትንሽ እንትን ያለብኝ። ሁለተኛ ደግሞ ያሰለቻል። እሱን እየሰራችሁ እዛ ቀርቅራችሁ ብቻ ኢንሻአላህ አመቻቻለሁ፣ ይዤ እመጣለሁ፣ አሳያችኋለሁ። እናንተ የምፈልጉትን ብቻ ኮሜንት ላይ አሳውቁኝ። አሁን አልዋሽም። ከዚህ በፊት እንደዛ ብያችሁ እንደነገርኳችሁ ነው። እውነት ለመናገር አለመቻችልኝ ብሎ ነው። በእርግጠኝነት አሳያችኋለሁ። በቃ ወዶችዬና ላይክ ሼር አድርጉ ባይ